ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንደምንሰነበታችሁ። ይህ ከዋሸራ አካዳሚ የሚተላለፍ የ12ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ሌሰን 21ን አይተናል። እዛ ላይ ያየነው ስለ ሴንስ ኦርጋን ሆኖ በተለይም ጆሮን በተመለከተ ነው የተወያየነው። እንዲህ የጆሮ ተግባር አይተናል። የጆሮአችን አንደኛ የሰውነትን ሚዛን ለመጠበቅ፣ ሁለተኛ ሳውንድ ስቲሙላይን ዲቴክት ለማድረግ ፎር ሂሪንግ ይጠቅማል። ይሄ ዱዋል ሮል አለው ማለት ነው። ከዛ በተጨማሪ ያየነው ስለ ጆሮ ስትራክቸር ነው። የጆሮን ስትራክቸር በተመለከተ ዘ አውተር ኢር፣ ዘ ሚድል ኢር እና ዘ ኢነር ኢር ተብለው በሶስት እንደሚከፈሉ the outer ear ፒና ኤክስተርናል ኦዲተሪ ካናል እና ቲምፓኒክ ሜምብሬን እንደገና ሄር እና ዋክስ ሰብስታንስ እነኚህን ሁሉ እዛ እንደሚካተቱ አይተናል። ሚድል ኢር ጋር ስንመጣ ደግሞ ሚድል ኢር ኦሲክልስን እንደ ማለስ ኢንከስ እና ስቴፕስ የሚባሉ ሶስት የተለያዩ አጥንቶችን የሚያካትት ኤር ፊልድ ካቪቲ እንደሆነ፣ እንደገና ኤስቲሽያን ቲዩብ ሚድል ኢርን ከጉሮሯችን ጋር የሚያገናኝ እንደሆነ፣ ይሄ ሚድል ኢር ወደ ውስጥ ሄዶ ኦቫል ዊንዶ እና ከዚህ ከራውንድ ዊንዶ ጋር የተያያዘ መሆኑን አይተናል። ከዛ በተጨማሪ ኢነር ኢር ነው ያየነው። ኢነር ኢርን በተመለከተ እንግዲህ ኢነር ኢር ፍሉይድ ፊልድ ካቪቲ ነው፣ በፈሳሽ የተሞላ ካቪቲ ነው። ይሄ ካቪቲ ደግሞ ዩትሪኩለስ፣ ሳኩለስ፣ ሰሚሰርኩላር ካናል እና ኮክሊያን የያዘ ነው። እነኚህ ሶስቱም እዚህ ኮክሊያ ሳውንድ ሴንሲቲቭ የሆነ ፓርት ነው። ሰሚሰርኩላር ካናል ቦዲ ፖዚሽንን ሚዛንን ነው። ዩትሪክለስ እና ሳኩለስም ከዛ ጋር ተያያዥነት ያላቸው እንደሆኑና እነኚህን በዝርዝር ነው ያየነው። አሁን የምናየው በቀጥታ የምናልፈው ወደ ሌሰን 22 ይሆናል። ይሄም ሌሰን 22 ያው ከዛ ጋር የተያያዘ ሆኖ ዚ ሜካኒዝም ኦፍ ሂሪንግን እናያለን ማለት ነው። ስለ ጆሮና ስለ ጆሮ ስትራክቸር አይተናል። አሁን የምናየው ሜካኒዝም ኦፍ ሂሪንግን ይሆናል። አት ኤ ታይም ኦፍ ሂሪንግ any sound pina collects at a time of hearing any sound እንዲህ ማንኛውንም ድምጽ በምንሰማበት ጊዜ ማለት ነው። ፒና collects sound waves and direct them towards the eardrum። እንግዲህ ፒና የውጭኛው outermost ear ነው። ይሄ ካርትሌጅ ሰብስታንስ ካርትሌጂነስ ሰብስታንስ ነው። ይሄ በአብዛኞቹ እንስሳት ከሰው ከዝንጀሮ ከመሳሰሉት በስተቀር በአብዛኞቹ ማማሎቹ ተንቀሳቃሽ ነው። ሲንቀሳቀስ አስተውላ ከሆነ ሳውንድ ወይም ድምጽ ወደ ተፈጠረበት ነውና ድምጽን ዌቭን ጨልፎ ወደ ኢርድረም ወይም ወደ ኤክስተርናል ኦዲተሪ ካናል እንዲገባ ያደርጋል። the sound wave hit the eardrum and makes it vibrate። እንግዲህ ያ በፒና ተጠልፎ ወደ ኢርድረም የሄደው የድምጽ ዌቭ ወይንም ኢነርጂ የኢርድረም ቫይብሬት እንዲያደርግ ያደርጋል። ቫይብሬሽን ይሄ ደግሞ ቫይብሬሽንስ አር አምፕሊፋይድ ኦር ማግኒፋይድ ባይ ዚ ኦሲክልስ and pass through the oval window። ይሄ ኢርድረም ሲንቀሳቀስ ኦሲክሎችን እንዲንቀሳቀሱ እርስ በርሳቸው እንዲጋጩ ያደርጋል። የነሱ እርስ በርስ መጋጨት ደግሞ የሳውንድ ዌቡ ኢነርጃይዝድ እንዲሆንና አምፕሊፋይድ እንዲሆንና ወደ ውስጠኛው ክፍል ሲገባ ውስጥ ያለውን ፍሉይድ ሊያንቀሳቅስ የሚያስችለው አቅም እንዲፈጥር ያደርገዋል ማለት ነው። ቫይብሬሽን ኦፍ ዚ ስቴፕስ ሜክ ቫይብሬሽን ኦፍ ፍሉይድ ዛት ኮዝስ ሄር ላይክ ሴንሰሪ ሴልስ ቱ ሙቭ። እንግዲህ ይሄ ስቴፕስ ቫይብሬት ሲያደርግ ዛ ኢነር ኢር ውስጥ ያለው ፍሉይድ እንዲንቀሳቀስ ያደርጋል። የኢነር ኢር ውስጥ ያለው ፍሉይድ እንቅስቃሴ ደግሞ ሄር ላይክ ሴንሰሪ ሴሎች እንዲንቀሳቀሱ ያደርጋቸዋል። እንግዲህ ሴንሰሪ ሴሎቹ እንዲንቀሳቀሱ ያደርጋቸዋል። ሙቭመንት ኦፍ ዚ ሄር ላይክ ሴንሰሪ ሴልስ ኮዝ ፕሮዳክሽን ኦፍ ነርቭ ኢምፐልስ። የሄር ላይክ ሴንሰሪ ሴሎቹ እንቅስቃሴዎች የነርቭ ኢምፐልስ እንዲፈጠር ያደርጋል ማለት ነው። ዚ ኢምፐልስ are transmitted to the brain through the auditory nerve። ያ የተፈጠረ ኢምፐልስ ደግሞ በኦዲተሪ ነርቮች አማካኝነት ወደ ብሬን ይሄዳል ማለት ነው። ልብ አድርጉ እና ብሬን ጋር ደግሞ the impulse is interpreted in the brain። እንዲህ ብሬን ውስጥ በሚገባበት ጊዜ የቫይብሬሽን ኢንተርፕሬትድ ይሆናል በአንጎላችን ማለት ነው። ጆሮ አይደለም ኢንተርፕሬት የሚያደርገው፣ አንጎላችን ውስጥ ኢንተርፕሬትድ ይሆናል።
እና ጆሮአችን ውስጥ አንጎላችን ውስጥ ኢንተርፕሬትድ ከሆነ በኋላ ያንን ድምፅ መለየትና ማወቅ አቅጣጫውንም ሆነ የድምፁን ፒች እንትን ለመለየት ያስችለናል ማለት ነው። the human ear is sensitive to እንግዲህ የሰው ልጅ ጆሮ ማድመጥ ሊሰማ የሚችለው የሳውንድ ፍሪኩዌንሲ ይዘት አለ። the human ear is sensitive to a very low note of about 20 vibration per second which is recorded in the last part of the cochlea and the highest notes of about 30,000 vibration per second which is detected in the first part of the cochlea እንግዲህ የሰው ልጅ ጆሮ እስከ ትንሿ የ30 የ20 እርግብግቦች በሰከንድ ውስጥ አንስቶ እስከ 30 ሺህ እርግብግቦችን የሚያወጡትን ድምፅ ማድመጥ ይችላል ማለት ነው። እንግዲህ ትንሹ እርግብግቢት ይሄ ሎስት የምንለው በሎወር ፓርት ኦፍ ዚ ኮክሊያ ላይ ዲቴክትድ ሲሆን the first part of the cochlea ደግሞ ይሄ ሃይ ፒቾችን ዲቴክት ያደርግልናል ማለት ነው። ሃይ ኖታ ፒቾች ዲቴክት የሚያደርገው ፈርስት ፓርቱ ሲሆን ይሄ በጣም ዝቅተኛ የሆነውን እርግብግቦች ደግሞ የሚያደምጥልና ሪከርድ የሚያደርገው የኋለኛው የኮክሊያ ፓርት ነው ማለት ነው። እንግዲህ ይሄ ነው በምናደምጥበት ጊዜ እንግዲህ እነኚህ ሁኔታዎች ይከሰታሉ። ማድመጥ የምንችለው የእርግብግቦች ፍሪኩዌንሲ ደግሞ ከ20 እስከ 30 ሺህ እርግብግቦች ነው ማለት ነው። ሌላው the sense of balance and movement እንግዲህ ጆሮአችን ሌላው ተግባር ባላንስና ሙቭመንትን ይጠብቃል ማለት ነው። ከማድመጥና ሳውንድ ስቲሙላይን ዲቴክት ከማድረግ በተጨማሪ እንግዲህ the semicircular canal in the ear are concerned with the detection of motion እንግዲህ ሰሚ ሰርኩላር ካናሎች ናቸው ይሄንን የሰውነትን እንቅስቃሴ ዲቴክት ለማድረግ ስፔሻላይዝድ ሆነው የተሰሩ ስትራክቸሮች ማለት ነው። the ampullae contains sensory cells attached to the sensory nerve endings ይሄ አምፑሌ ባለፈው ስዕሉ ላይ አይታችሁል ሰሚ ሰርኩላር ካናል ላይ አበጥ ብሎ የሚገኝ በስተ ቤዙ ላይ የሚገኝና በውስጡ ሴንሲቲቭ ሴል ያለው ነው። እንግዲህ the ampullae contains sensory cells attached to sensory nerve endings. The sensory cells have hair which are enclosed in the core of the jelly substance called cupula እንግዲህ ካፑላ ከረጢት መሰል ጄሊ ሰብስታንስ ያለው ነው። በእነሱ ዙሪያ ደግሞ እነኚህ ፀጉሮች ይገኛሉ እና whenever the body moves fluid in the semicircular canal starts to move እንግዲህ የሰውነት እንቅስቃሴ በሚኖርበት ጊዜ በሰሚ ሰርኩላር ካናል ውስጥ ያለው ፈሳሽ ይንቀሳቀሳል። moving fluid causes the capula to tilt ይሄ ደግሞ የፍሉይዱ እንቅስቃሴ ይሄ ካፑላ ያላችሁን እንዲንቀሳቀስ ያደርገዋል ወይንም ወደ ፈሳሹ መንቀሳቀስበት ቦታ እንዲዘም ያደርገዋል። the hairs of the sensory cells are pressed by the capula የካፑላ ወደ አንድ አቅጣጫ መዝመም ፀጉሮች ላይ ፕሬሸር ሴንሰሪ ሴሎች ላይ ፕሬሸር ይፈጥራል። the pressing creates nerve impulse in the sensory nerve endings ይሄ ደግሞ ምን ያደርጋል? nerve impulse እንዲፈጠር ያደርጋል። impulse are transmitted to the brain ኢምፐልሱ ወደ ብሬን ትራንስሚትድ ይሆናል። ብሬን ኢንተርፕሬት ያደርገዋል ያንን ትራንስሚትድ የተቀበለውን መልእክት ማለት ነው። the brain interprets the direction and the speed of the motion of the body or head የሞሽናችንን ስፒዱን እና ወዴት ሰውነታችን እንትን እንዳለ ኢንተርፕሬት ያደርጋል። ኢንተርፕሬት ካደረገ በኋላ የሚገባው ማስተካከያ አስፈላጊ በሆነ ጊዜ እንዲደረግ ወደ ጡንቻዎች መልእክት ያስተላልፋል ማለት ነው። እዚህ ሰረብለም ይሄንን ስራ እንዲከናወን ያደርጋል። በዛ መልኩ ሚዛናችንን ጠብቀን እንድንሄድ ያደርጋል። ለምሳሌ ቢያዳልጠንና ብንንሸራተት ወዲያውኑ ተንገዳግደን ለመነሳት የሚያስችለን ይሄ መልእክት በቅጽበት ውስጥ እዛ ደርሶ ወደ ጡንቻዎች መልእክት በመምጣቱ ነው ማለት ነው። በዚህ መልኩ ሚዛናችንን እንድንጠብቅና ወደ ትክክለኛ ፖስቸር እንድንመለስ ያደርጋል። the semicircular canals are all at a right angle to each other so each one is sensitive to movement in different plane. One canal respond to nodding, one to shaking and one to head tilting እንግዲህ አንዱ የጭንቅላታችን ወደ ግራ ወደ ቀኝ ቲልት ስናደርግ ያንን ዲቴክት ያደርጋል። አንዱ ጎንበስ ቀና ስንል ዲቴክት ያደርጋል። አንዱ እንደዚሁ ኃይለኛ የጭንቅላት እንቅስቃሴ ሲኖር ዲቴክት ያደርጋል ማለት ነው። እዚህ ጋር እንግዲህ fast spinning of the body followed by the instant interruption causes dizziness
እንግዲህ ሽክርክሮሽ አዙረኝ አታዙረኝ ተጫውታችሁ ለመቆም በምትፈልጉበት ጊዜ መቆም አትችሉም፣ ትንገደገዳላችሁ፣ ራሳችሁን ትሽቷላችሁ። ያ የሚሆነው በምትሽከረከሩበት ጊዜ እዚህ ሰሚ ሰርኩላር ካናል ውስጥ ያለው ፈሳሽ ስለሚሽከረከርና በምትቆሙበት ጊዜ ወዲያው መርጋት ስለማይችል እስኪረጋ ድረስ የሚፈጠር የስሜት ለውጥ ነው ማለት ነው ያ ዲዚነስ የሚፈጠረው። እንዲህ ሌላው ኮመን ዲስኦርደርስ ኦፍ ዘ ኢር ነው። እንዲህ የጆሮአችን ዲስኦርደር የሆኑ የተለያዩ ዲስኦርደሮች አሉ፣ እክሎች ማለት ነው። እነኝህን እናያለን። እዚህ ኮመን ዲስኦርደርስ ኦፍ ኢር ነው። እዚህ ጋር ዲስኦርደርስ ኦፍ ኢር አር ቴምፖራሪ ኦር ፐርማነንት ዲፍነስ። እንግዲህ የኮመን ዲስኦርደሮቹ ቋሚ የሆነ የመስማት መሳንና ጊዜያዊ የሆነ የመስማት መታወክ ናቸው ማለት ነው። እነኚህ ደግሞ በምን ይከሰታሉ ወይንም በምን ይከሰታሉ በምንልበት ጊዜ they can be caused due to damage of the ossicles። እንግዲህ ኦሲክልስ ሶስቱ አጥንቶች ናቸው። እነኚህ ኦሲክሎች መንቀሳቀስ ካቃታቸው ወይንም ከተላቀቁ የድምፅ ዌቡ ኢነርጂ ማግኘት ስለማይችል የመስማት እክል ሊገጥምን ይችላል ማለት ነው። ኦሲክሎቹ እንቅስቃሴ ካቆሙ ወይንም ከተላቀቁ ይሄ የመስማት ችግር ሊከሰት ይችላል። ሌላው ዳሜጅ ኦፍ ኦዲተሪ ነርቭ። እንግዲህ ኦዲተሪ ነርቮች ደግሞ ከጆሮአችን ወደ አንጎል የሚወስዱት ናቸው። እነኚህም ደግሞ ያንን ስራ ማከናወን ተግባራቸው ማከናወን ካቃታቸው አሁንም መስማት የማንችልበት ደረጃ ላይ ልንደርስ እንችላለን ማለት ነው። ሌላው ኢንፌክሽን በሚኖርበት ጊዜና ጆሮአችን ውስጥ የመቁሰል በመግል የመሞላት ነገር ከተከሰተም ይሄ ራሱ መስማት ውክታ እንዲከሰት ያደርጋል። ሌላኛው ላውድ ኢንቴንስ ኖይስ። እንግዲህ በአገራችን ድምፅ ፖሉሽን ብዙም ጊዜ ክልከላ አይደረግበትም። ነገር ግን በኃይለኛ ድምፆች ለጆሮ ህመም ከሚዳርጉ አንደኛውና ዋናው ነገር ከፍተኛ ፒች ያላቸው ሳውንዶች ናቸው። ይሄ ላውድ ኢንቴንስ ኖይስ ኦፍ ሳውንድ ለጆሮ መታወክ ወይንም ለጊዜያዊም ሆነ ለዘላቂ አለመስማት ችግር ሊዳርገን ይችላል። ስለዚህ ሙዚቃም ሆነ ሌላ ድምፅ የሚያወጣ ነገር የሚያወጣው ድምፅ መመጠን አለበት። ኢቭን ኢርፎኖችን የሞባይል ኢርፎን በምትጠቀሙበት ጊዜ ድምፁን መመጠን አለባችሁ። ያለበለዚያ ግራጁዋሊ የሚከሰት የጆሮ ችግር ሊያመጣባችሁ ይችላል። ሌላው አኩሙሌሽን ኦፍ ዋክስ። አንዳንዴ ጆሮአችንን የማናጸዳ ከሆነና ጆሮአችን ውስጡ በአዋራና በዋክስ ከተሞላ ድምፅ እንዳያልፍ ስለሚያደርገው ይሄም ለጆሮ የመስማት ችግር ሊዳርገን ይችላል። ሌላኛው ኢንሰርሽን ኦፍ ፎረን ኦብጀክትስ። በተለይ ህፃናት ጋር በምታዩበት ጊዜ ህፃናት ትንንሽና የሆኑ ጠጣር ነገሮችን ወደ ጆሮአቸው የመስደድ ነገር አለ። ይሄ ወደ ጆሮ በሚሰደድበት ጊዜ ጆሮ ታምቡር ጋር ለምሳሌ ጆሮአችንን በሹል ነገር መኮርኮር ራሱ ይሄ አድቫይዘብል አይደለም፣ ተደጋፊነት ያለው ነገር አይደለም። የኢር ታምቡራችንን ከነካንና ከሰነጠቅናት አንድ ልክ ታምቡር የተቀደደ ከበሮ የከበሮ ቆዳ ከተቀደደ ድምፅ አያወጣልንም። ልክ እንደዛው ሁሉ የጆሮአችን ታምቡርም ከተቀደደች ምክንያቱ ምንም ይሁን ምን ድምፅ እንዳይተላለፍ ስለሚያደርግ ያ ዌቭ ቫይብሬሽኑን ስለሚቀንስ ድምፅ መስማት አንችልም። ይሄም ለጆሮ አለመስማት ችግር ሊዳርገን ይችላል ማለት ነው። እንግዲህ ተማሪዎች እንግዲህ ጆሮን በተመለከተ በዛሬው የጆሮን ስትራክቸር አይተናል። የአውተር ሚድል ኢነር ኢር ከነኚህ ስትራክቸሮች ጋር ደግሞ ተያያዥነት ያላቸውን ነገሮች በሙሉ አይተናል። ከዛ በተጨማሪ ያየነው እንዴት ጆሮአችን ለመስማት እንደምንችል ነው። ሜካኒዝም ኦፍ ሂሪንግን በዝርዝር አይተናል። ከዛ በመቀጠል ያየነው ደግሞ ጆሮአችን በምን መልኩ የሰውነታችንን ሚዛን እንድንጠብቅ እንደሚያስችለን ነው በዝርዝር ያየነው። በስተመጨረሻ ያየነው ስለ ኮመን ዲስኦርደርስ ኦፍ ኢር እንግዲህ የጆሮ የመስማት ችግር ጋር ተያያዥነት ያላቸው የተለያዩ ችግሮች አሉ። እንደዚህ እዚህ ጋር ዋና ዋናውንና ኮመን የሆኑትን ከጆሮ ጋር ተያያዥነት ያላቸውን የጆሮ ህመሞች የመስማት ችግሮችን በዝርዝር አይተናል። እንዲህ በዚህም የዛሬውን የሌሰን 22ን ትምህርት በዚህ እናጠቃልላለን። እንግዲህ በየሌሰኑ መጨረሻ ሁል ጊዜ እንደምንላችሁ ይሄንን ሼር፣ ሰብስክራይብ እና ላይክ ማድረግ አትርሱ። ከዛም በተጨማሪ በትምህርቱ ላይ ሊታከል ይገባል የምትሉትን ሀሳብ ከመስጠት ወደኋላ እንዳትሉ።
የቀኑ ጨለማ